ለምንድን ነው ታዲያ ማልጨፍነው? ለምንስ መጨፈን ፈራሁ? አንጋጦ ሰማይ ሰማይ ያዩ ብቻ በውስጤ ስትገኝ የለ አልኩኝና አይኖቼን ጨፍኜ መጨፈን በውስጤ ከአይኖቼ ጀምሬ በአፍንጬ አቋርጬ በግሮሮቼ በኩል ቀስ ብዬ ተንሸራትቼ የልቤ ደጅ የደረስኩኝ ነው የመሰለኝ። ልቤ እንደ ቤት ነገር ሆኖ አጥር የለውም። የግቢዎቹ አትክልቶች ጫካ መስለዋል። ብዙ ዓመት የተተወ ያልጸዳ ግቢ ያልተኖረበት ይመስላል። በደንብ ባየሁት እንባዬ መቆጣጠር አቃተኝ። በሀዘን እንቀጠቀጥ ጀመር። ተንደርድሬ ነው ያቀፍኩት። ያን የሚያክል ግቢ እንደ ትክክለኛዋ ትንሽዬዋ ልቤ ሆኖ ነው የታቀፈልኝ። ልቤ እጅ ባያወጣም ጭምር አርጎ ያቀፈኝ መሰለኝ። እኔም አጠንክሬ ያዝኩ። ጭምር አረ ይውጣልሽ አልቅሽ ያለኝ ነው የሚመስለኝ። እንዴ ቆይ አትጨፍኑ የሚባለው ለዚህ ነው። በሀሳባችን ሌላ ድራማ እንዳንሰራራ። ይሄን ማድረገው የራሴን ፊልም ነው መሰለኝ። ለምን ታዲያ የምር ይሰማኛል። ጭጭ ማለት ነው መሰለኝ። ከሀሳቤ ልቤ ነቅነቅ አድርጎ ያነቀኝ መሰለኝ። እዚህ እኔ ጋር ነሽ ያለኝ ነው መሰለኝ። መልሼ ጭምቅ ተንሰቅስቅ ያለቀስ አዘን ልታሳዘነኝ አተኮሬ ሳየው ልቤ ተመልሶ ትልቅ ሆነ። ወርቅ መሰለ። በሩ ተከፈተ። እየገባው እያለ ድምፅ የሆነ ነገር ሰማሁኝና ዞር ስል ከኋላዬ በርከት ያሉ ትላልቅ ሰዎች እየተቆጡኝ ያየሁኝ። ደንግጬ ነቃሁ። ድንጋጤና ደስታ ሲፈራረቅብኝ አልኩኝ። አንዳንዴ ያጋጥማል አይደል?